በጣም ውድ የሆኑ ነገራቶች ሲባሉ ሁሌ የምናስበው የከበሩ ማዕድናቶችን ነው። አንቲማተር የሚለውን ግን ሁላችንም አናስታውሰውም። በተመን ደረጃ ከሄድን ግን 1 ግራም ብቻ አንቲማተር 62 ትሪሊየን የአሜሪካን ዶላር እንደሚያወጣ ይናገራሉ። አንዳንድ ጥናቶች ግን ከዚህም ዘለል ባለመልኩ ወደ ኳንቲሊየን ይገባል ይላሉ። ዋናው ቁም ነገሩ ግን አንቲማተር ምንድነው የሚለውን ማወቁ ነው። ጋላክሲዎች፣ ፕላኔቶች አጠቃላይ እኛን ጨምሮ የተፈጠርነው ኖርማል ከሆነ ማተር ነው። አይን የተፈጠርኩት ከአፈር ነው ለሚልም እሺ፣ ነገር ግን መደበኛ ከሆነ ኤሌክትሮን፣ ፕሮቶን እና ኒውትሮን ነው። እነዚህ መደበኛ የሆኑ ናቸው። ነገር ግን ከነዚህ ፓርቲክሎች እኩል መጠን ኑሮት ተቃራኒ ብቻ ቻርጅ ያለው ሌላ የማተር አይነት ይኖራል። ያንን ነው አንቲ ማተር ብለን የምንጠራው። ለምሳሌ ኤሌክትሮን ሁላችንም የምናውቀው በኔጌቲቭ ቻርጁ ነው። ይህ መደበኛ የሆነ ኤሌክትሮን ነው። ነገር ግን ሌላ ተቃራኒ የሆነ ፖዚቲቭ ቻርጅ ያለው ኤሌክትሮን አለ። ይህን ደግሞ ተቃራኒ የሆነ ኤሌክትሮን ወይንም በትክክለኛ አጠራሩ ፖዚትሮን ብለን እንጠራዋለን። ለምሳሌ ፕሮቶን ፖዚቲቭ ቻርጅ እንዳለው ነው የምናውቀው። ነገር ግን ኔጌቲቭ ቻርጅ ያለው ሌላ አይነት ፕሮቶን ይኖራል። ይህን ደግሞ አንቲ ፕሮቶን ብለን እንጠራዋለን፣ ወይንም የፕሮቶን ተቃራኒ ማለት ነው። ኒውትሮን ሁላችንም እንደምናውቀው ቻርጅ የለውም። ነገር ግን ኒውትሮን የተሰሩት ከኳርክ ነው፣ ፍራክሽን ኦፍ ኳርክ ነው። የነዚህ ተቃራኒ ደግሞ አንታይ ኳርክ ወይንም አንታይ ኒውትሮን ብለን እንጠራቸዋለን። ስለዚህ ሁሉም መደበኛ የሆነ ፓርቲክል አቻ አለው ማለት ነው። ዋናው ጥያቄው እንደነዚህ ያሉ ስትሬንጅ የሆኑ ፓርቲክሎች በመሬታችን ውስጥ ይገኛሉ ወይ የሚለው ነው። መልሱ ደግሞ መሬታችን ውስጥ የሉም። መሬታችን ውስጥ ብቻ ሳይሆን በዚህ ሰዓት በአጽናፈ ዓለም ውስጥም የሉም። ከቢግ ባንግ በኋላ ማተር አይነቶች ከመፈጠራቸው በፊት ኢነርጂ ነበረ። ከኢነርጂ በኋላ ማተርና አንቲማተር ተፈጥረዋል። ነገር ግን የተፈጠሩበት የመጠን ንጽጽር እኩል አልነበረም። በዚህ መሰረት ሁለቱ ተጠፋፍተው የቀረው ማተር ዛሬ ላይ የምናየውን ፕላኔቶችም ሆነ ጋላክሲዎች አጠቃላይ እኛን ጨምሮ ፈጠረ የሚል ኮስሞሎጂካል ቲዮሪ አለ። ከዚህ ቲዮሪ የምንረዳው ከቢግ ባንግ በኋላ ማተርና አንቲማተር የተፈጠሩት እኩል በሆነ መጠን አለመሆኑ ነው። ታዲያ መሬታችን ውስጥ ከሌለ በዩኒቨርሳችን ውስጥ በዚህ ሰዓትም ካልተገኘ ምናባዊ ነው ወይ የሚለው ሌላ ጥያቄ ነው። ለመጀመሪያ ጊዜ አንቲማተርን መፍጠር የተቻለው በሲኢአርኤን እንደ አውሮፓውያን አቆጣጠር በ1955 ለመጀመሪያ ጊዜ አንታይ ሃይድሮጅን አተምን መፍጠር ተችሏል። ያ ማለት የሃይድሮጅን ተቃራኒው ማለት ነው። ሃይድሮጅን ሁላችንም እንደምናውቀው በፔሪዮዲክ ቴብላችን ላይ እንዳለው በውስጡ በአቶሚክ ኒኩላይ ውስጥ አንድ ፖዚቲቭ የሆነ ፕሮቶን እና በውጭኛው ደግሞ አንድ ኔጌቲቭ የሆነ ኤሌክትሮን ነው ያለው። የተፈጠረው አንታይ ሃይድሮጅን አተም ግን በአቶሚክ ኒኩላይ ውስጥ ፖዚቲቭ የሆነ ፕሮቶን ሳይሆን ያለው ኔጌቲቭ ፕሮቶን ያለው ነው። በተጨማሪም በውጭኛው ሼል ላይ ደግሞ ኔጌቲቭ የሆነ ኤሌክትሮን ሳይሆን ፖዚቲቭ የሆነ ኤሌክትሮን ያለው አተም ነው የተፈጠረው። በዚህ መሰረት አንታይ ሃይድሮጅን አተም ተፈጠረ። የተደረገው አንታይ ፓርቲክል የሆነው አንታይ ፕሮቶን ከፍተኛ አቶሚክ ኒኩላይ ካላቸው ኤሌመንቶች ጋር ግጭት እንዲፈጠር ነው የተደረገው። ይህ የተደረገበት ደግሞ ሎው ኢነርጂ አንታይ ፕሮቶን ሪንግ ተብሎ በሚጠራው መሳሪያ ውስጥ ነው። በዚህ መሰረት አንታይ ፓርቲክሎች እጅግ በጣም ኤነርጄቲክ ናቸው፣ እጅግ በጣም ኃይለኛ ናቸው። በተጨማሪም ደግሞ የሚጓዙበት ፍጥነት ከብርሃን ፍጥነት ጋር ተመሳሳይ በሆነ የፍጥነት ደረጃ ነው። በዚህ መሰረት ከግጭቱ በኋላ ጥንድ ጥንድ ሆነው ኔጌቲቭ ቻርጅ ያላቸው ኤሌክትሮኖችና ፖዚቲቭ ቻርጅ ያላቸው ኤሌክትሮኖች ተፈጠሩ። ልክ ወዲያውኑ ኔጌቲቭ ቻርጅ የነበረው ፕሮቶን ፖዚቲቭ ቻርጅ ካለው ኤሌክትሮን ጋር በሚገናኝበት ሰዓት ላይ አንታይ ሃይድሮጅን አተምን ሰራ። ነገር ግን እንደነገርኳችሁ አንታይ ፓርቲክሎች እጅግ በጣም ኤነርጄቲክ ናቸው፣ ወዲያውኑ ጠፉ። በዚህ መሰረት ሳይንቲስቶች በቂ የሆነ ጊዜ አልነበራቸውም ይህን ለማጥናት። በዚህ መሰረት አንቲማተር ተፈጥሮ ወዲያውኑ የሚጠፋ ከሆነ እንዴት አድርገን ነው ሰፋ ላለ ጊዜ ይዘን የምንመራመረው የሚለውን ፊዚስቶች ጥናት ጀመሩ። በስተመጨረሻም እንደ አውሮፓውያኖች አቆጣጠር በ1990ዎቹ መጨረሻ አንታይ ፕሮቶን ዲክስለሬተር የሚባለውን ዲቨሎፕ አደረጉ። በዚህ ኤክስፐሪመንት ውስጥ ሁለት ነገራቶችን ተጠቅመዋል። አንደኛው ኤሌክትሪክ ፊልድ ሲሆን ሁለተኛው ደግሞ ማግኔቲክ ፊልድ ነው። ቀደም ባልኳችሁ መልኩ የተፈጠረው አንታይ ፕሮቶን ከአንታይ ኤሌክትሮን ጋር ከመገናኘቱ በፊት መጀመሪያ የአንታይ ፕሮቶኑን ፍጥነትና ኤነርጂ መቀነስ ነው። ለዚህም ኤሌክትሪክ ፊልድ ወሳኝ ሚና ተጫውቷል። በተጨማሪም ከመደበኛ ከሆነ ቁስ ጋር እንዳይገናኙ የተቀመጡት ቫኪዩም ወይም ደግሞ ወና በሆነ ቦታ ውስጥ ነው። በዚህ መሰረት የአንታይ ፕሮቶኑ ፍጥነትና ኤነርጂ በቀነሰበት ሰዓት ከአንታይ ኤሌክትሮን ወይም ደግሞ ፖዚትሮን ብለን ከምንጠራው ጋር እንዲገናኙ ተደረገ። ከዚህ በኋላ ኤሌክትሪክ ፊልድ አገልግሎት አይሰጥም፣ ምክንያቱም ወደ አተምነት ተቀይሯል፣ አንታይ ሃይድሮጅን አተም። በዚህ መሰረት ማግኔቲክ ፊልዱ አንታይ ሃይድሮጅን አተምን ከሌላ አተም ወይም ደግሞ ከመደበኛ ከሆነ ቁስ ጋር እንዳይገናኝ በቫኪዩም ውስጥ በማግኔቲክ ፊልድ አማካኝነት ለ16 ደቂቃ ያክል መያዝ ችለዋል። በጥቅሉ አንቲማተር እጅግ በጣም ኤነርጄቲክ ነው።